የግመሉ ደግነት። በአንድ ወቅት ሩሚ የሚባል ግመል በትልቅ አሸዋማ በረሃ ውስጥ ይኖር ነበር። ሌሎች የበረሃ እንስሶች ሩሚን እያዩ እዩት፣ ጀርባውን ምን ያክላል እያሉ ይቀልዱበት ነበር። አንድ ቀን ሩሚ እንስሶቹን ማስረዳት እንዳለበት ተረድቶ ለምንድን ነው የምትቀልዱብኝ? ጀርባዬ እንደዚህ የሆነበት ምክንያት ታውቃላችሁ? አላቸው። እነሱም መልሰው አናውቅም፣ እስኪ ንገረን አሉት። ውሃ ስጠጣ ሰውነቴ የተወሰነውን ወደ ስብ ለውጦ የምታይ ጀርባዬ ላይ ይከማቻል። ይህ ማለት እንደገና ያለ ውሃ መጠጣት ብዙ ቀናቶች መጓዝ እችላለሁ ማለት ነው አላቸው። ከዛ የበረሃ እንስሶቹ ጀርባህን እንደዚህ ጥቅም እንዳለው አናውቅም ነበር፣ በጣም እድለኛ ነህ ግመል እያሉ በሩሚ ተፈጥሮ በጣም ተደነቁ። ከዛ አንድ ቀን ማክስ የሚባል ትንሽ የበረሃ ቀበሮ ጥንዚዛ እያሳደደ መንገድ ጠፋበት። የት ነኝ ያለሁት? በጣም ይሞቃል፣ ውሃም ጠማኝ፣ ምን ይሻለኛል እያለ ማጉረምረም ጀመረ። የሚሰማኝ ሰው ካለ እባካችሁ እርዱኝ፣ እባካችሁ እርዱኝ እያለ ብቻውን መጮህ ጀመረ። ከዛ ማክስ ከሩቅ ግመል አየ። ተመስገን ግመል ይታየኛል አለና ኃይሉን አሰባስቦ ግመል ግመል እያለ መጥራት ጀመረ። ከዛ ሩሚ ወደ ቀበሮው ተጠግቶ ጤና ይስጥልኝ ትንሽ ቀበሮ፣ እኔ ሩሚ ይባላለሁ፣ ደህና ነህ ብሎ ጠየቀው። ማክስ ረጅሙን ግመል ቀና ብሎ እያየ ሰላም ሩሚ፣ ስላገኘህኝ ደስ ብሎኛል፣ ማክስ ይባላለሁ፣ ጥንዚዛ ስከተል እዚህ በረሃ መሃል ጠፋው፣ እባክህን ውሃ ያለበት ቦታ ውሰደኝ አለው። ከዛ ሩሚ አትጨነቅ ማክስ፣ እኔ ወስደሃለሁ፣ ከዚህ በጣም ብዙ የማይርቅ ውሃ ያለበት ቦታ አውቃለሁ፣ ና ወደ ጀርባ ይዝለልና ልውሰድህ አለው። ማክስ ከዚህ በፊት ግመል ላይ ተቀምጦ አያውቅም። የሩሚ ለስላሳ ፀጉር በመያዝ ወደ ጀርባው ወጣ። ከዛ ሩሚ ያለማቋረጥ ባሸዋው ላይ መሄድ ጀመረ። ከዛ ሩሚ ይህን እጽዋት ተመልከት፣ ውሃ በቅጠሎቻቸው ውስጥ ማጠራቀም ስለሚችሉ አይደርቁም እያለ ስለ በረሃው ለማክስ ይነግረዋል። ማክስ ውሃ ለመጠጣት በጣም ጓጉቷል። ብዙ መንገድ ይቀረናል እንዴ ሩሚ ብሎ ጠየቀው። ደርሰናል፣ ትንሽ መንገድ ነው የሚቀረን እያለው ጉዞውን ቀጠለ። ሩሚ አይኔ ነው ወይስ የእውነት እዛ ጋር ውሃ አለ ብሎ ጠየቀው። ሩሚ መልሶ አዎ ማክስ፣ እዛ ጋር ውሃ አለ፣ ግን ተረጋጋ እንዳትወድቅ ብሎት ውሃ ወዳለበት ቦታ መጠጋት ጀመሩ። ከዛ በመጨረሻ ቀዝቃዛ ንጹህ ውሃ ያለው ኩሬ አረንጓዴ የሆነች ትንሽ ቦታ ደረሱ። ማክስም ከሩሚ ጀርባ ሆኖ በደስታ ዘለለ። ከዛ ማክስ ውሃውን ጠጥቶ በጣም ነው የማመሰግነው ሩሚ፣ ባንተ ደግነት ህይወቴ ተረፈች ብሎ አመሰግነው። ከዛ ሩሚም ማክስን ስለረዳውና ስለተዋወቀው ደስ እንዳለው ነግሮት ቤቱን እንደሚያደርሰው ቃል ገባለት።